የኦርቶዶክስን ህዝብ የሚያድነው የኦርቶዶክስ ህዝብ ነው በመጀመሪያ አያችሁ ማንንም ሰው ራሱን ዲፌንድ ለማድረግ ከፈለገ ስራው የሚጀምረው ከራሱ ነው I have to start defending myself before others come to help me እነኚህ አሁን በአሩሲ ያሉ ኦርቶዶክስ አማኝ ወገኖቻችን በመጀመሪያ ጊዜ ጥቃት ሲደርስባቸው ባላሰቡበት ሁኔታና ወቅት ከዛ በፊት ሆኖ በማያውቅበት ሁኔታ ስለሆነ ባለመዘጋጀታቸው ሞትን በማስተናገዳቸው ማንንም ሊወቅሳቸው አይገባም it's like ፈረንጆች ምንድነው የሚሉት you fool me once shame on you fool me twice shame on me ነው የሚሉት በመጀመሪያ ስታታልለኝ እኔ አልተረጠርኩም ማውቀው ነገር የለም ስለዚህ shame on you ግን ደግመህ ደግሞ ካታለልከኝ ያኔ shame on me ምክንያቱም ተዘጋጅቼ ያልጠበቅኩህም resist አላደረኩም get ready ትጥቅ ቢሆን በሌላ መንገድ ሁሉ ጊዜ ራስን ማዘጋጀትና አጸፋ መመለስ ይዞ መውደቅ የሚባል ነገር አለ ሩጫ አይደለም ወይም ለቅሶ አይደለም እስቲ አትግደሉን ምናምን አይደለም የትኛው ጠላት ነው ሄደህ በቃ መሞት ሰልችቶኛልና በቃ ባክን አትግደልን ስላልከው መግደሉን የሚያቆመው ሲጀመር ለምንድን ነው የሚገልህ ምክንያት አለው አይደለም ሰልችቶታል አልሰለቸውም ይያላ አይደለም የሚገልህ አቡነ ጴጥሮስ ዶክተር ናቸው አይደለም እሳቸው ባለፈው አሁን በዚህ በኦርቶዶክሶች ላይ በሆነው ነገር አሁን የቅርብ ጊዜውን ትርሲሰጡ ኢንተርቪው ሲሰጡ ምን ይላሉ 60 ሚሊዮን ኦርቶዶክስ ሄዶ እባካችሁ አትግደሉን መገደል ሰልችቶናል ይበል አሁን ይሄ ነው እንግዲህ የሳቸው መፍትሄ እና እንግዲህ can you imagine ሸኔ OLF ምናምን የምትለው አረመኔ ሄደህ በል አትግደልኝ ምክንያቱም ሰልችቶኛል ብለ ስላልክ መግደሉን የሚያቆምበትን ሲናሪዮ can you see that መሳቂያ ነው የምትሆነው ፈሪነትህን ነው የምትነግረው yes አሁንም ራሴን ዲፌንድ ለማድረግ ሬዲ አይደለሁም እባክህ አንተው ራስህ እንደው ካለ በቃ በጎ ፈቃድ የተነሳ አልገድለውም ብለህ እባክህ ምህረት አድርግልኝ ብለህ መለመን ማለት ነው መሳቂያ መሆን ጠላት አንተን ሊገድልህ በሚነሳበት ጊዜ ሞትን ሪስክ አድርጎ ነው በአማራ ላይ ጥቃት ለመፈጸም የሚወጣ ኦነግ የሚሆን ሸኔ አባት ወርቤ የሚሆን ጋቸና ሲርና ሞትም እንደሚገጥመው ያወቀ ሞትን ደፍሮ ነው አንተን አታክ ሊያደርግና ሊገልህ የሚመጣው እሱ ግፈኛው ደፍሮ ሲመጣ አንተ ደግሞ ለሰርቫይቫል የቆምከው በምን የተነሳ ነው እንደ ጠላትህ ሞትን ማደፍበት ምክንያት ይዘህ መውደቅ መዘጋጀት በአሩሲዎች ላይ አሁን በተደጋጋሚ እንደዚህ አይነት ነገር ይሆናል ከዛሬ 3 ወር ነው ምናምን በፊት እኔ እዚህ የሆነ ቪዲዮ እንደሰራሁበት ትዝ ይለኛል ይሄ ለ10ኛ ጊዜ ሳይሆን አይቀርም በአሩሲዎች ላይ ስንት ሬሳ ነው ስንት የሬሳ ሳጥን ነው ያየነው በቪዲዮ መዘጋጀት ያስፈልጋል መዘጋጀት አንችልም የምትል ከሆነና መሞትም አንፈልግም የምትል ከሆነ ቦታውን ለቀውጣ ያ ነው ሌላ አማራጭ የለም ስለዚህ የኦርቶዶክስ ህዝብ 50-60 ሚሊዮን ታቦትና ንግስ ሲኖር ብቻ ሻማ ያያዛችሁ መውጣት አይደለም ለዲሞክራሲ መውጣትን ተማሩ ምክንያቱም ነፃነት ነው የሚቀድመው ነፃነት ከሌለ አምልኮ የለም አሁን ይሄ የምታወጣው ታቦት ሄደህ የምትጸልይበት ቤተክርስቲያን በሙሉ ዋይፕድ አውት የሚሆንበት ጊዜ ይመጣል it's just a matter of time ቅድም እንዳልኳችሁ ቤተክርስቲያን ቢያቃጥሉ ቀስ ብለው 3-4ቱን በዚህ 2ቱን እዛ ስለዚህ ዛሬ በኦርቶዶክስ እዚህ 3 ቤተክርስቲያን ተቃጠለ 50 ሰዎች ተገደሉ
እዛ ጋር ሁለት ቤተክርስቲያን ተቃጠለ 30 ሰው ተገደለ ይሄንን ትሰማለህ አይደለም በዚሁ በአንድ ሌቭል አይቀጥልም ኢንቴንሲቲው ቁጥሩ ሳይዙ ያ ከመሆኑ በፊት ዝም ብለህ ተኝተህ አታልቅስ እኔ አንድ ቪዲዮ አሳያችኋለሁ አንድ በጣም ማከብራቸው አባታችን አሉ የኦርቶዶክስ አቡን ናቸው እና እሳቸው በእውነት ያለውን ግፍ በማጋለጥ በኩል እኔ በጣም ነው ማደንቃቸው የት እንደሚኖሩ አላቅም ግን አሁን እዚህ ቪዲዮ ላይ ወጣቱ ተሰብስቦ ስንት ወጠምሻ የኦርቶዶክስ አማኝ ከሳቸው ጋር ሆኖ ይላቀሳል ምን እናደርግ ምናምን ቡሁ ወጣቱ ዙሪያ ከቧቸው ሲያለቅስ ይውት ስንት ባታሊዮን መክቶ መመለስ የሚችል ተክለ ሃይማኖትና ባስሊዮስና ይሉታል አባታችን ማርቆሪዮስና ባስሊዮስና ተክለ ሃይማኖትና ይላሉ እነኚህ ያለፉ ሰማዕታት ጀግኖች ናቸው እና እነኚህን የሚያስጠራ ምንም ነገር የለም አባታችን ዙሪያውን የከበቦት ወጠምሻ አርሰናል እያለ ከሚጮህ ሄዶ ራሱን ዲፌንድ እንዲያደርግ የኦርቶዶክስ አባቶች ወጣቱን ቡራኬ ሰጣችሁ ራስህን ዲፌንድ አድርግ ቤተክርስቲያንህን የሚያቃጥለውንና እምነትህን የሚያሳድደውን ይሄንን አረመኔ ድባቅ መታው ብላችሁ ቡራኬ ሰጣችሁ ልትልኩት ያስፈልጋል አትፍሩ ኦርቶዶክስ እናት ቤተክርስቲያን ኢትዮጵያን በልዩ ከለር ያስቀመጠች የኢትዮጵያዊነት ዩኒክነስ የመጣው ከኦርቶዶክስ ነው ስለዚህ ቤተክርስቲያናችን ናት ኦርቶዶክስ ስትነካ አንፈቅድም ስለዚህ ራሳችንን ዲፌንድ ማድረግ የሚጀምረው ከራሳችን ነው ማንንም መጥቶ ከውጪ የሚጮህልን የለም እስከ መቼ ድረስስ እናለቅሳለን እስከ መቼ ድረስ ልታለቅሱ ነው ምንድነው የናንተ ነፍስ ከሌላው ከኦነጉ ነፍስ የተለየ ነው የአዲስ አበባ ወጣት አርሰናል አሸነፈ ብለህ ኮንሰርት ምናምን በእውነት እንዴት የሚያሳፍር ነገር ነው ፕራዮሪቲህን ወቅ ሌላውን ሪስፖንሲቢሊቲህን ከተወጣ በኋላ ኳስ ብታይ በትደንስ ብትጨፍር ያንተ ምርጫ ነው በመጀመሪያ ግን እዛ አፍህን ከፍተ ቁጭ ብለህ አዲስ አበባ ላይ ስለ አርሰናል ስትነታረክ አዲስ አበባን አፍርሰው ነደው ታሪኳን በሙሉ ደምስሰው ዝም ብሎ በአርቲፊሻል በሆነ መብራትና ቆርቆሮ ከበዋታል ዛሬ ታሪክ የሌላት ከተማ አድርገዋታል የአዲስ አበባ ወጣት እዛ ቁጭ ብለ አርሰናል ሊቨርፑል ምናምን ብለ ስትል የአፍሪካ ወጣቶች በአጠቃላይ የኢትዮጵያ ብቻ እኮ አይደለም ዛሬ ሀገራቸውን ነፃ ከማውጣት ይልቅ ስለ ዩሮፒያንስ ሶከር እንትን በዛ ላይ ዱዌል ማድረግ ያ ነው የዚህ ዘመን ወጣት ብሎ አንዱ የጻፈ